السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله. اللهم صل على محمد. الحمد لله. እንግዲህ እቺ እናት ለኛ ያበረከተችው ትልቅ ነገር ነው። እዚህ ቤት ውስጥ ነበር እየመጣን ሾፎሮ የምንጠጣው ኩርኩፋ የምንበላው የምንተኛው እዚህ ነበር። ከዛ ውጪ ትልቁ ነገር አንድ ጠንካራ ልጅ አፍርታልናለች። በአሁኑ ሰዓት ልጆችን እያስቀራ ነው። ይሄ ልጅ ደግሞ ትልቅ ችግር ውስጥ ገብቷል። የሷ ባለቤት ሞቷል። ሌሎች ወደ 3 የሚሆኑ የቲሞች ህፃናት አሉ። እነዚህን ማሳደጋ አቅም የላትም። እንግዲህ ቤቷ ይሄንን የሚመስል እንደየ አካባቢው እንደ አካባቢ ሁኔታ ይሄን ቤት አሻሽለን የተሻለ ነገር ለማድረግ ይሄንን ያያችሁ ሁሉ አላህ የሰጣችሁን ስጡን፣ አደራችሁን እንወጣለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ የአለማሞ የልጇ ባለቤት ናት። አሁን ያሉበት ያው ልጆቿ አንደኛው ይሄ ነው። አንዱ ትልቅ ተለቅ ያለ ሐፍዝ ነው። ሁለቱ ልጆች ያው እዚህ ላይ የሚገኙት የነሱ ልጆች ናቸው። እንግዲህ አሁን እነሱን ማገዝ አስፈላጊ ነው። እንግዲህ ትንሽ እንኳን ትንሽ ቆርቆሮ በቆርቆሮም ቢሆን የሆነ ነገር ይሄ አሁን አብዛኛ ኢባብ የሚወልድበት አካባቢ ስለሆነ ሳሩን በተመለከተ ኢባቡም እንደዚህ ያስቸገረ ብዙ ጊዜ አብዛኛውን ያጠቃ ነውና ቢያንስ ቆርቆሮ በቆርቆሮ ባይቻል እንኳን ሳር ይሄን ገዝተን ይሄ ጎጆ ቤቱ ራሱ ከፍ ተደርጎ መታደስ ቢችል እናንተ ብትተባበሩ እኛ አማናውን ለመፈጸም ዝግጁ ነን። በዚህ ጉዳይ ላይ እንግዲህ አማናን ለእናንተ እናደርሳቸዋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድማችሁ ቢላል ማይዶና ዱባሌ ዳሚሴ